ነገሩት ምን ብለው አባቴ ሆይ ይሄ ነገር እኮ የሚጠቅም ነገር አይደለም አይጠቅም አይጎዳ ይሄን ለምንድነው የምትገዛ አባቴ ሆይ ኢኒ قد جاءني من العلم ما لم يأتك فاتبعني أهديك صراطا سويا አባቴ ሆይ እኔ አላሁ ስብሓነሁ ወተዓላ እውቀት ሰጥቶኛል ልቤ ውስጥ ብርሃንን አስቀምጦልኛል ጌታዬ ቀጥተኛውን መንገድ መርቶኛል እባክህ ያን ሰማያትና ምድርን የፈጠረውን ይሄን የምታዩን ውቅያኖስና ባህር የፈጠረውን እነዚህን ሁሉ ዛፎችንና አዕዋፋትን በሙሉ የፈጠረውን አላህን ለምን አትገዛም ኢኒ قد جاءني من العلم ما لم يأتك ላንተ ያልተገለጠልህን ለኔ አላህ ገልጾልኛል አባቴ ፈተቢዕኒ እባክህ የምልህን ስማ እኔ የምልህን ተከተለኝ የኔን መንገድ ተከተል አህዲከ ሲራጠን ሰውያ እኔ ያልኩህን ከተከተልክ ቀጥተኛውን መንገድ ተመራህ ማለት ነው ቀጥተኛውን መንገድ ከተመራህ ደግሞ አላህ ሱብሓነሁ ወተዓላ ለባሮቹ ያዘጋጃትን ያችን ጀነት ሁሉም ነገር የሞላባት ጸጋ ያለባት ሰላም ያለባት ደስታ ያለባትን ጀነት የምትባለውን አኺራ ላይ አላህ ይሰጣል ያ አባቲ አሉ አባቴ ሆይ ላ ተዕቡድ ሸይጣንን አታመልክ አሁን ጣዖት ማምለክ ማለት ሸይጣን ነው ይሄንን ነገር እንድናመልክ ያደረገ ያለ የሸይጣን ወስወሳ ነው እንዴት በእጅ የምታዘጋጀውን ነገር ብንወረወረው የሚሰበርን ነገር ብናናግረው የማይነገር ነገር አባቴ ሆይ ለምን ታመልካለህ አሉት አሁን ዳዕዋውን ከማን የጀመሩት ከአባታቸውን በምን መልኩ አናገሩት ደስ በሚል አባቴ ሆይ እንጂ ስማ እንደዚህ እንዴት ታደርጋለህ ብለው አባታቸውን ምን አላደረጉትም አልተቆጡትም አባታቸው ምን አላደረጉም አላቃለሉትም አልሰደቡትም አላንጓጠጡትም ተግባባናር እንዴ ምንድነው ያሉ አባቴ ሆይ ላ ተዕቡድ الشيطان ان الشيطان አባቴ ሆይ ሸይጣንን አታመልክ ሸይጣን እኮ አላህን ምን አድርጓል አምጿል አመፀኛ ነው ለአላህ ያመፀ ነው ان الشيطان كان للرحمن عصيا አባቴ ሆይ ሸይጣን እኮ አላህን አምጿል ሸይጣንን አታመልክ ያ አባቴ إني أخاف أن يمسك يا أباتي هوي إنيكو أنتن اندهاجني ويم ياجني هالبية أفعل له عذاب من الرحمن يا الله قطعت لي ياجني يجلال بزي ملكو يمتقتل كونه يجيتاي قطعت لي ياجني يجلال الله يقطعال سلازي إني ملهن سما أباتي إني أخاف أن يمسك عذاب من الرحمن كالله زند قطعت لي ياجني يجلالنا أباتي هوي እኔ ምልህን ስማ ግድ የለህም እኔ ምልህን ተከተል ብለው አባታቸውን ምን አደረጉ ማለት ነው መከሩት ታዲያ ይሄን የሰማ ጊዜ አባታቸው ምን አለ قال أراغب أنت عن آلهتي يا إبراهيم ልጄ ሆይ እንዴት እኔ የማመልከውን ነገር ህዝቡ ሁሉ የሚገዛውን ነገር ከዛ ነገር ታፈነግጣለህ እንዴ ይሄም አይሆንም ወህጁርኒ መልያ አሉ አባቱ ምን አላባቱ ወህጁርኒ መልያ ወጣከቤት እዚህ ቤት ዝር እንዳትመጣ አይነን እንዳላይ ብሎ አባትየው በጣም ተቆጣ ኢብራሂም ግን በምን መልኩ ነበር ያናገሩት በደስታ ቀስ ብለው አለሳልሰው አባቴ ሆይ እንደዚህ እኮ አይደረግም አባቴ ሆይ ሐቁ እኮ ይሄ ነው እያሉ አባታቸው ምን አደረጉ ማለት ነው መከሩት አባቱ ግን ምን አለ አራጊቡን አንተ عن آلهتي አንተ ኢብራሂም ወይ እኔ ከማመልከው ነገር ከኛ አምላኮች እነዚህ ነገር ከማምለክ ትሸሻለህ እንዴ ይሄን የምታደርግ ከሆነ እዚህ ቤት እንዳትመጣ ኢብራሂም ግን ምን አሉ قال سلام عليك አሉ ለአባታቸው ምን አሉት አባቴ ወይ ከቤት ውጣ ብትለኝም አይነህን እንዳላየው ብትለኝም سلام عليك እኔ ግን አንተ አባቴ ክፉ እንዲደርስብህ አልፈልግም አላህ ሰላምህን ይጠብቅልህ አባቴ ደህና ሁን سوف أستغفر لك ربي إنه كان بي حفيا الله ጌታዬ ደግሞ ለአንተ ወንጀልህን ይቅር እንዲልህ ኃጢአትህን አላህ Subhanahu Wa Ta'ala ይቅር እንዲልህ
አባቴ አንተ አባቴ በሰላም እንድትኖር ጤና ተጠብቆ እንድትኖር ደስ ብሎ እንድትኖር ያን የሰማያትና የምድርን ጌታ ሁሉ ነገር የፈጠረ ጌታ እሱን ዱዓ አደርግልሃለሁ አሉትና ከአባታቸው ጋር ምን አደረጉ ማለት ነው? ተለያዩ ወጡ ማለት ነው ነብዩላህ ኢብራሂም። ታዲያ ነብዩላህ ኢብራሂም በአንድ ወቅት ከአባታቸው ከቤት ከመውጣታቸው በፊት ምን ያደርጉ ነበር መሰላችሁ? አባቱ ኢብራሂም ሆይ እነዚህን ጣዖት እነዚህን አማልክት ያዛቸውና ወስደ ገበያ ቦታ ሽጥ ይላቸው ነበር። ማን? አባታቸው ማለት። ታዲያ ኢብራሂም ያው አባታቸው በሰዓቱ ስላዘዛቸው እሳቸው ምንድነው ሌላ ስራ መስራት ነበረባቸው። አባታቸው ያዘዛቸው ነገር ስተት ቢሆንም አባታቸው ያዘዛቸው ነገር ክልክል ቢሆንም እሳቸው ግን አንድ ስራ መስራት ፈለጉ። ምን? እሺ አሉና ተቀበሉ። እነዛን ጣዖቶቹን ይዘው ወደ የተወጡ ወደ መንገድ ወጡ። ሰው ወዳለበት ወደ ገበያ ቦታ ነብዩላህ ኢብራሂም ጣዖቶቹን ይዘው ምን አደረጉ ማለት ነው? ሄዱ። ግን ምን ይሉ ነበር? አዩሃና ሲሉ ነበር፣ እናንተ ሰዎች ወይ እነዚህን ነገሮች ትገዙኛላችሁ? የማይበሉ የማይጠጡ የማይናገሩ የማይጠቅሙ የማይጎዱ ነገሮችን ግዙኝ ባካችሁ ይሉ ነበር። አሁን ምን እያደረጉ ነው? ምን አደረጉ? ዳዋ አደረጉ ማለት ነው። ስለዚህ ሰው እንደዛ ሲሉ ሊገዛቸው ይችላል? አይችልም። ይሄ ልጅ ምንድነው የሚለው? እነዚህ ነገሮች አይጠቅሙም እንዴ? እነዚህ ነገሮች አይጎዱም እንዴ? እነዚህ ነገሮች እኛ ዝም ብለን ነው እንደምናመልካቸው የሚል ጥያቄ በህዝቡ ላይ እንዲነሳ ምን ያደርጉ ነበር? ዳዋ ያደርጉ ነበር፣ ይንቀሳቀሱ ነበር ኢብራሂም ማለት ነው። ታዲያ ኢብራሂም ከቤታቸው ወጥተው ከተማ ላይ ሲሄዱ ሰዎች የተለያዩ ነገሮችን እንዳልኳችሁ ያመልኩ ነበር። አንዳንዶቹ ፀሐይን ያመልካሉ። ፀሐይ አምላካችን ሆይ እባክሽን እርጅን፣ ፀሐይ አምላካችን ሆይ እባክሽን ልጅ ስጭን ይላሉ። ልጅ የሚሰጠው ግን ማን ነበር? የታመመን የሚያድነው ማን ነበር? አላህ። ኢብራሂም ይህንን ሲያዩ በጣም ግራ ተጋቡ፣ በጣም ገረማቸው። የሰው ልጅ እንዴት ፀሐይን ያመልካል? እሷን የፈጠረ አላህ እያለ ዘወር ሲሉ ደግሞ ሌሎች ሰዎች ደግሞ ከዋክብትን ማታ ላይ ይወጡና ከዋክብትን ያዩና እናንተ ከዋክብት ሆይ እባካችሁ ልጅ ስጡን፣ እባካችሁ ጭንቆናል ከጭንቅ አውጡ ሲሉ ኢብራሂም ምን ያደርጋሉ? ያያሉ፣ ይሰማሉ። አሁን በጣም ይገርማቸው። ያ አላህ ሰው እንዴት ከዋክብትን ያመልካል ይሉ ነበረ ኢብራሂም ማለት ነው። ታዲያ አንድ ቀን ነብዩላህ ኢብራሂም እነዚህ ሰዎች ማስተማር አለብኝ አሉ። ፀሐይ መመለክ እንደሌለበት መንገር አለብኝ፣ ከዋክብት መመለክ እንደሌለባቸው ማስተማር አለብኝ፣ ጨረቃ መመለክ እንደሌለበት ማስተማር አለብኝ። ምክንያቱም ፀሐይም ጨረቃም ከዋክብትም የማን ፍጡር ናቸው? የአላህ ናቸው። አላህ ፀሐይን ቁሚ ካላት አትቆምም፣ ትቆማለች። አላህ ፀሐይን ብርሃንሽን አንስቻለሁ ካላት ብርሃኑ አይጠፋም፣ ይጠፋል። ስለዚህ ኢብራሂም ይሄን ያውቁ ነበር፣ አላህ አሳውቋቸዋል። ስለዚህ እነዚህን ህዝቦች ማስተማር አለብኝ አሉ። ታዲያ ማታ ላይ ወጡ ኢብራሂም። ሲወጡ እዛ ጋር ከዋክብትን ኮከቦችን የሚገዙ ሰዎች ሲሰግዱ ለኮከብ ቀና ሲሉ ሲነሱ፣ አንቺ ኮከብ ወይ እባክሽን ልጅ ስጭኝ እኔ ልጅ የለኝም፣ ያኛው በዛኛው ደግሞ አንቺ ኮከብ ወይ እኔ ድሃ ነኝ ሀብታም አድርገኝ ሲሉ ሰሙ ኢብራሂም። ከዛ ጠጋ አሉና ኢብራሂም ምን አሉ? ኢብራሂም ፈነظረ ነظረተን ፊ النجوم ከዋክብትን ተመለከቱ። ፈለማ ጀነ ዐለይህ ሌይሉ ረአ ከውከበን ልክ ጨለማ ሲሆን ማታ ላይ ከዋክብትን አዩ። ማን? ኢብራሂም። ፈለማ ጀነ ዐለይህ ሌይል፣ ያው እንደምታውቁት ኮከቦች የሚታዩት መቼ ነው? ማታ ላይ ነው፣ በጨለማ ሰዓት ነው። ፈለማ ጀነ ዐለይህ ሌይሉ ረአ ከውከበን፣ ልክ ከዋክብትን አዩ ኢብራሂም። ሰዎች እያመለኳቸው አዩ። ከዛ ምን አሉ? ቃለ ሃዛ ረቢ፣ እነሄን ነው እንደምታመልኩት? ይሄስ የኔም ጌታ ነው አሉ ኢብራሂም። ምንን? ከዋክብትን። አውቀው እኮ ነው። እውነታቸው ነው አይደለም? የእሳቸው ጌታ ማን ነው ታዲያ? አላህ።
ምክንያቱም አላህ በልጅነታቸው አሳውቋቸዋል። ግን ሰዎችን እንዴት አድርገን